ፈተና አለ፣ እግዚአብሔር ማምለጫ ያዘጋጃል። መንገድ ያዘጋጅልሃል። ችግር ነው፣ የኢኮኖሚ ችግር ነው፣ እግዚአብሔር መንገድ ያዘጋጅልሃል። ታመሃል፣ እግዚአብሔር መንገድ ያዘጋጅልሃል። ችግር የሆነው እግዚአብሔር መንገድ Mahada Habrana Mahado Mahada Hirana Mahados Makawa Yokan Yipifan Hato Amen Whatever happened with Kundu Company or the Toss Second Kaba Put a Sabila Kundu Alina Protos Aster Asasos እናነባለን። እንዲህ ይላል፣ ለሰው ሁሉ ከሚደርስ የሚሆን በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። አሜን አሜን አሜን። ሀገርን ከሰሪት ፖለቲ አትቆረጠን ዋቂሎት ይበርባሉ። አሜን አሜን አሜን። ትታገሱ ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል። አሜን አሜን። ከፈተናው ጋር መውጫውን ያደርግላችኋል። አሜን አሜን አሜን። እኔ የምናገረው ርዕስ ከፈተናው ጋር መውጫውን እግዚአብሔር ያዘጋጃል። አሜን። መውጫውን እግዚአብሔር ያዘጋጃል። አሜን። ዋቀዩ ቁርማተ ከሰ ከራሲ ባተን ስኒ ቆጴስ አሜን። ከራቀበ ዋቀዩ አሜን። ከራቀበ ዋቀዩ አሜን። ከራቀበ ዋቀዩ አሜን። አለከፍ ከራቀበ ዋቀዩ ሲፍ ከራቀበ ዋቀዩ ሪባሃዳ ሂራና ማሃዶስ ጂባሃዳ ሂራና ማሃዶራ ኢማሃዳ ሂራና ማሃዳስ ይዋቶ ወጥ ቁቶስ አውት ደቃት ኮፊዱበት እኔ በዳኝነት ሳገለግል ነበር። በዓለማዊ አገልግሎት ዳኛ ነበር። ለ11 ዓመት ከ6 ወር ዳኛ ሆኜ አገልግያለሁና በዳኝነት ህይወቴ ብዙ ነገሮችን ወስኛል። እዚህ ከተማ 5 ዓመት በዳኝነት ሰርቻለሁ። አንድ ቀን እግዚአብሔር ወደ እኔ እንዲህ ሲል ነው፣ 2015 እግዚአብሔር ወደ እኔ እንዲህ ሲል ነው፣ ሰዎች ላይ እጆቼን እጭናለሁ፣ ሰዎች ይፈወሱ ነበር። በራእይ ይሄንን አይ ነበር። እጭናለሁ፣ ይሞሉ ነበር። እጭናለሁ፣ ይፈወሱ ነበር። ጌታ ሆይ ይሄ ምንድን ነው ብዬ እግዚአብሔርን ጠየቅኩት። በእኔ የሚሆን ነገር ነው እንዴ ብዬ እግዚአብሔር ስጠይቀው እግዚአብሔር እንዲህ አለኝ፣ በአንተ ዘመን ይሆናል። እንዴት ይሆናል? እኔ እኮ ኃጢአተኛ ነኝ። ብዙ ነገሮች ውስጥ ነበር። በዚህ 12 ዓመትም ንጹህ ያልሆንኩ ሰው ነኝ ብዬ እግዚአብሔርን ጠየቅኩ። እግዚአብሔር እንዲህ አለኝ፣ ምሬሃለሁ አለ። አሜን። የሚምር አምላክ ነው። አሜን። የሚምር አምላክ ነው አይደል? አሜን። ረስቻለሁ አለ። ኃጢአትህን ረስቻለሁ አለ። አንተን ነው እንጂ የምታስታውሰው እኔ ረስቻለሁ አለ። ረሃባሃዳ ሀራና ማሃዶስ እግዚአብሔር በደልን ይረሳል። አሜን። ኃጢአትን ይረሳል። አሜን። ምንም ነገር ይረሳል። አሜን አሜን አሜን። የምህረት አምላክ ነው። እኔን ያቆመኝ እናንተንም ዛሬ ያቆማችኋል። ቃል የገባልኝ ዛሬ ያወራችኋል። ስለነበርክ እናመሰግንሃለን። ስለቆየህ እናመሰግንሃለን። ስለወረደ መንፈስ ከፍ ከፍ እናደርግሃለን። አሁን ደግሞ እንድትናገረን እንጸልያለን። አሁን ደግሞ እንድታወራ እንጸልያለን። ለዚህ ትውልድ የሚሆን ነገር አንተ ከአፍ ያውጣ።
እኔ ከነሱ ጋር እማዘን መንፈስ ቅዱስ ሆይ አንተ እርዳኝ። ስለምትረዳኝ አመሰግናለሁ። በኢየሱስ የምናወራው ለጆሻውያን ከዛ በኋላ አሞራውያንን ወደ አሞራውያን ሄዱ። አሞራውያን ጌታን ተቀበሉ ተብሎ ሐዋርያት መጽሐፍ ምዕራፍ 18 ላይ ሁሉ ተገልጿል። ጌታን የማይቀበሉ ሰዎች ጌታን ተቀበሉ። እቺ ቤተክርስቲያን ሁለት ሰዎችን ይዛለች። ሁለት ማንነት ያላቸው የጁሽ ማንነት የአሞራውያን ማንነት ያዘ። ሁለቱን ይዛለች። እቺ ቤተክርስቲያን ችግር ውስጥ ገባ። ችግር ውስጥ መግባቷ የቀለቤ ቤተሰቦች ይጻፉለት ነበር ደብዳቤ። ጳውሎስ ችግር ውስጥ ገብተናል ብሎ ይጻፉ ነበር። ከዚህ ሲሰማና ሲያረጋግጥ ኤፌሶን ከተማ ላይ ሆኖ ይሄ ጻፈ። የእነሱ ችግር ምን ነበር? የቆሮንቶስ ቤተክርስቲያን ችግር አንደኛ የተፈተኑበት ችግር ምን ነበር? ሲጽፍላቸው መግቢያ ላይ ሰላምታ እንዳያቀርብላቸው ነበር። እኔ 1 ዓመት ከ8 ወር ያገለገልኳችሁ እንዴት እንደዚህ ታደርጋላችሁ ብሎ በድንጋይ ሲያመሰግናቸው ሰላምታ ካለ ሰላምታ ሲያቀርብላቸው ሆዳቸው በመብላት ጀመሩ። ከዛ በኋላ ቤተክርስቲያን ውስጥ ያለው አለመለያየቶችን ሲገልጽ አንዳንዶቹ የኬፋ ይላሉ፣ አንዳንዶቹ የአጵሎስ ይላሉ፣ አንዳንዶቹ የጳውሎስ፣ አንዳንዶቹ የኢየሱስ ይላሉ። የትምህርት የክፍፍል ነበራቸው። የክርስቶስ ነን የሚሉ ከጥሩ ሞቲቭ አይደለም። እዛ ውስጥ ደግሞ ጥቂቶች እግዚአብሔርን በጥሩ ሞቲቭ የሚያመልኩ ሰዎች ነበሩ። እንደ ቄኔ ቤተሰቦች እቺ ቤተክርስቲያን የወንጌል መልእክት ችግር ነበረባቸው። የወንጌል መልእክት ችግር ነበረባቸው። በአገልግሎት መልእክት ላይ ያለ መለያየት ነበራቸው። አንዱ እዚህ ጋር ቆሞ ሲናገር አንዱ ሳይጨርስ ተራ ሳይጠብቅ እንደኛ ተራ ነው እግዚአብሔር ተራ ሳይጠብቅ ዘማሪዋ የቆመች አሁን የዘመረች እንዴት ነስቼ ወንጌል ሰብካለሁ ለኔ ሲምጥ ማለት እንደዚህ ማለት አንዱ ከዛ ጋር ወንጌላዊ ሲሰጥ አንዱ እዚህ ጋር ደግሞ ነብዩ ተነስቶ እግዚአብሔር እንዲህ ይላል የሚል ቤተክርስቲያኗን የሚረብሽ ነገር ነበረባት። ሁለተኛ ዋና ችግሯ የቤተክርስቲያኗ ችግር የአስተምሮ ችግር ብቻ ሳይሆን የህይወት ምልልስ ችግር ነበረባት። እርምጃ የለም። እኛ ቤተክርስቲያን እርምጃ ነው እዚህ አለ። እርምጃ የለም። ሰው ሲያጠፋ በጥፋቱ ልክ ወንጌል በሚያስቀምጠው ልክ ለምን አጠፋ ትንሽ ራስን እኛ እንጸልይ የሚል ሰው አልነበረም። እዛ ቤተክርስቲያን ውስጥ ከእናቱ ጋር የሚተኛው ነበር። አመንዝራ ነበር። የአሁኗ ኢትዮጵያ ቤተክርስቲያን ይመስለኛል ሳያው ቤተክርስቲያን በክፉ በዝሙት የተናወጠችበት ጊዜ እግዚአብሔርን የተዳፈሩበት ጊዜ አልፎ እኛ አሁን የምንሰማው አንድ ድኛለሁ ለዘላለም እድናለሁ ምን አባል አትል ይኸው ጳውሎስ ብሏል። አንድ ድኛለሁ ድናሃል። ደህንነት በየቀኑ ማረጋገጥ አለብህ። ንስሐ ሕይወት ሊኖር ይገባል። ድህነት በየቀኑ መገለጽ አለብህ። ያንተ ድህነት እንደፈለግ እንጨት እስቲ ከኛ ወይ ከሌላ ሰዎች ወሰድ ያ ሲጠቀሙበት የነበረ መንፈስ እግዚአብሔር መንፈስ ከላዩ ላይ መንፈስ ውስጥ እኔ እነግራችኋለሁ ወንድሞቼ፣ ሀፉ ሊቆጥ ሁሉ በጣም ሴንሲቲቭ በጣም
ጨለማው የምትሄድ ከሆነ አንድ ማብራት ጨለማ ውስጥ ካለ ያችን ነገር ትንከባከባታለህ እንዳትጠፋ እንደዚህ ሻጥና ከጠፋ ማያ የለም። መንፈስ ቅዱስ እንደዚህ መጠበቅ አለብን። እንደዚህ ነው ማለት በንስሐ እግዚአብሔርን ይረዳል። አሜን አሜን። ይሄ ችግር ነበረበት። ሁለተኛ ክርስቲያኖች አደባባይ ወጥቶ ዳኛ ይፈልጉ ነበር። እርስ በርስ ከሽማግሌ ፓስተር ዳኛ እስቲ ችግር ልንገር፣ የቤቴን ጉድ ልንገር፣ ባሌ እንዲያጠፋ ባልየው ሚስቴን እንዲያጠፋል እስቲ ዳኝ ከማለት ይልቅ አደባባይ ወጥቷል። የቤተ ክርስቲያን የእርስ በርሳቸው ችግር አደባባይ ወጥቷል። አሁን በሚዲያ እንደሚሰዳደሩ ማለት ነው። አሁን ሚዲያ በዛ ጊዜ ሚዲያ አለ፣ አሁን ሚዲያ አለ። አሁን ዓለማውያን ዳኝነት እንዲሰጡ እንዲያታደርጉ እንዲያደረገ ነው መመካከር እያለ በአስተምሮ ቁጭ ብሎ መነጋገር እያለ እዚህ ችግር ላይ ደርሰናል። የቆሮንቶስ ቤተክርስቲያን ችግር ነበረበት። ሶስተኛ እዛው ጋር ሆኖ የሰዎች ችግር ጠንቋይ ቤትም ይሄዱ ነበር። ቤተክርስቲያን ይሄዳሉ፣ ጠንቋይ ቤትም ይሄዳሉ። ሁለቱም ይቀላቅሉታል። የጌታ እራት ሲበሉ ተራይ ሁሉም ይሻማል። ምግብ ከሆነ እኮ ቤታችሁ አለ ይነበር ጳውሎስ ሲመጣቸው በጮህ ማለት እንደ ምግብ ይበላ ነበር። ቀድሞ የገቡ ያጥፉት ነበር። ዮሐንስ ፕሬስ ጋር ይሄ ነው የሚያድነኝ እያሉ ከኋላቸው ያለው ሰው ይቅርታ ሳይጠይቁ ጥሩ ንስሐ ሳይገቡ ፕሬስ ጋር እያሉ ስርዓት አልነበራቸው። ስለ ትንሣኤ የተለያየ አመለካከት ነበራቸው። ስለዚህ ቤተክርስቲያኗ ልትወድቅ፣ በዚህ መሀል ደግሞ የሚጸልዩ ታማኝ ሰዎች ደግሞ አሉ። ለታማኝ ሰዎች ደግሞ ጳውሎስ ይሄን ይጽፍ ሲጽፍ ምዕራፉ ሲጀምር ምዕራፍ 13 ላይ ደርሻለሁ። ምዕራፉ ሲጀምር አባቶች ሁሉ ከደመና በታች ነበሩ። ከደመና በታች አባቶች ከደመና በታች እግዚአብሔር ነበር። አሜን አሜን። መጽሐፍ ቅዱስ ሲናገር እስራኤል ሲባል የነበረው በእግሩ ከነበረው ታመናቱ ወንጀል ሌላ ነገር አድርጓል ሲኖራቸው ነበር። ልክ ሲቃስ ያቀሳቅ ከእግሩ ትቢያ ወጣ ነበር። ከትቢያው ከደመና በላይ ማለት ነው የማይታይ አምላክ አይደል? የማትለው አምላክ ከኃጢአታችን የተነሳ ከደመና በላይ እሱ ነበር። ሁሉም በባህል መካከል ተሻገሩ። ሁሉም ተሻገሩ። ሁሉም በደመና ባህል ተጠመቁ። ሁሉም መንፈሳዊ ውሃ ጠጡ። አሜን አሜን። ይከተለው ከነበረው ከመንፈሱ አለትም ጠጥተዋልና ያ አለት ደግሞ ክርስቶስ ነው።